ማታ ባል ያምረኛል አበባ ይዞ ከስራ የሚመለስ ሲገባ ደግሞ ብሔሬን እስክረሳ ድረስ የሚስመኝ አንገቴን ስሞ ትንፋሼን የሚያዳምጥ የልብ ምቴን አስተካክሎ ሲጨርስ አዋዋሌን የሚጠይቀኝ ራት ሳቀራረብ የሚያግዘኝ የመጀመሪያውን ጉርሻ ለኔ የሚያጎርሰኝ አንዴ ጎርሶ ሙያዬን የሚያደንቅልኝ ከራት በኋላ ዋይን ቀድቶ የሚያቀብለኝ አጠገቤ ሆኖ እየዳበሰ ውሎውን የሚተርክልኝ የሚያማክረኝ ምናምን ይሁን ሁሉ ፍለጋ ፍቅር የሚያውቅ ሰው አገባው ባገባሁት በነጋታው ፍቅረኛ መሆኑ ቀርቶ አባወራ ሆነ ውሎ ሲያደር ማታ የት ነህ እያልኩ 3 ጊዜ መደወል ጀመርኩ ስልኩ ስለማይነሳ ደንበኛችን ከአገልግሎት መስጫ ክልል ውጪ ናቸው ከምትለው ሴት ጋር ዝምድና ፈጠርን ደህና ነሽ አስቸገርኩሽ እንግዲህ ምናምን እላት ጀመር እሷም ተጨንቃ ምን ታረጊያለሽ አብዛኞቹ ባሎች እንደዚህ ናቸው ብላኝ ታውቃለች አመሻሽቶ ሲገባ ያበባ ሽታ ሳይሆን ቢራቢራ ያለ መግባት ጀመረ በእጁም ኮቱን አንጠልጥሎ ስለሚገባ በእጅም ሳንነካካ እንቀራለን ሲገባ ያየኝም ሻሽ ልሳር ወያናቴ ላይ ድመታችንን ልሸከም አይም ራት ሳቀርብ ቲቪ ይከፍታል ሳቀርብ ሳያየኝ ይጎርሳል ባለሙያ በሚል ሙገሳ ፋንታ እስኪወጥ ነገሩን ጨምርበት ይለኛል በልቶ ሲነሳ ማጽዳት ይቀጥላልው እሱም ቲቪ ማየት ይቀጥላል ኳስ ከፍቶ ይመሰጣል ዋው እያለ ግብ ያደንቃል አንዲት ድብልብል ጉድ ከኔ መብለጧ ያናደኛል ቢቸግረኝ የባለና አትክሮት መሳቢያ 6000 መንገዶች የሚለውን መጽሐፍ ገዝቼ አንብቤ ራሴን አሳምሬ ስስ ቢጃማ ለብሼ እንዲያየኝ ፊት ለፊቱ መወዝወዝ ጀመርኩ አትክሮት ለመሳብ ነበር እሱቴ እስኪ ቲቪውን አትከልኝ ብሎኝ ቆጭ አትክሮት ለመሳብ የማደርገው ሁሉ አተካራ ያስነሳብን ጀመር ልንተኛ ስንል ትራሱን ያቅፋል ሰነካው ያንኮራፋል ያ ነገር ላይማ አስቸኳይ ጊዜ አዋጅ የታወጀበት ይመስላል አለ አይደል ወዲያው ተሳፍሮ ቅርብ ይወርዳል በቃ አልጠራሁም እንጂ ወያላ በሉኝ በር ከፍቶ ማስገባትና ማውረድ ነገር 2 ሜትር አልጋችን ምንም ካልተጠቀምንበት የቤት ዕቃችን መሃል አንድ ሆነ አብረን ከወጣን አለባበሴን የሚያደንቀው ሰውዬ አሁን ራቆቴን ልውጣ ልልበስ ቦርሳሊያ ዘቤታችንን ቡችላ ልዘል አይ ወርሲ ደርስ እንደ ኦዲተር አብረን ወጪና ገቢ መደመሩ ነስራችን ሲመስለኝ ባለቤቴ ድሮ ሳንጋባ የነበረውን ፍቅሩን ሰርጋችን ላይ ሎጋ ሽቦ ሲጫፈርና ሲዘል ሳይጥለው አይቀርምና ሲወድቅበት ያየ ወይም ይወደቀበትን የሚያውቅ ቢያሳውቀኝ ወሮታ ከፋይ ነኝ ጸሐፊዋ አበባ ብርሃኑ ናት ይሁንና በደልበድሏችሁ ይሁንና አንተ ደግሞ ይሄንን ኮፍያው ለዛ አድርግልኝ መለስ እኔ አልወድም እንደዚህ አይነት ኮፍያ ከሰጠለና ነገር ስጥ አበባ ስጣን ያን ኮይን አበባ ስጥ ያታሽኩ ለዛ ነርቬን አትንኩት እናንተ ደና ነገር ይሰጥክ መሰለክ እንዴ ሁለተኛ ድሮ ከብት ለስሙ ኦሮሞ ነው አይደል ከብት አንተ ነው አሁን ምትስ በቲክቶክ ምትሸቀልበት ነው መኮሳተር ለመደብሽ የኢትዮጵያን ሕዝብ ሁሉ ታጠቢያለሽ እንዴ